የስቅለት በዓል ማለት የጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቀን ምክንያት በማድረግ የምናከብረው ልዩ የሕማም ቀናችን ነው። ለኛ ሲል ይህን ሁሉ መከራ ተቀብለዋልና ስቅለትን ስናስብ ፍቅርን፣ መተሳሰብን፣ አንድነትን እናስባለን። ሁለተኛው ደግሞ ትልቅ የሆነ ይቅርታ ነው። ወረፋው የምታየው ነው። 3 ቀን እንቆማለን እዚህ ጋር እናድራለን። አድረንም ደግሞ ላይሳካ ይችላል። ይሄር አለቀ ይባላል። ሰላም ከሁሉም የበለጠ ሰላም ነው የሚያስፈልገን። የሩቅ ምስራቅ አገሮች ሰላም ቢኖር እኛም ጋር ሰላም አለ ማለት ነው። የዛ ሰላም ማጣት እዚህ ጋርም አሁን ሰላም እያሳጣን ነው፣ ችግር ውስጥ እየጣለን ነው። በነዳጅ ምክንያት በማድረግ ዋጋ በጣም ዘንድሮ ጭማሪ ነው። በፊት 35 እስከ 40 የምንገዛ የነበረው ዘንድሮ ከ40 እስከ 65 ድረስ ደርሷል ዘንድሮ። አንድ 1500 እንደው ከፍ አለ ብትለው 1000 ድረስ ታገኝ ነበር። አሁን ግን 2500 ነው። 2500 ማለት እጥፍ ነው የጨመረው ማለት ነው። ስለዚህ እንግዲህ ምክንያቱ ነዳጅ ነው።